የኢትዮጵያ ተፈጥሮ ድንበር ራሱ ባህሩ ነው ያለውስ ጀግናው አሉላ አይደለምን? ማንኛውም ሁኔታ የተሳሰሩ ህዝቦችን ለመለያየት መሞከር ለጭቁን ህዝቦች እድገት ማሰብ ነው ወይንስ ኮሎኒያሊስቶች ሰራሽ ቅጥፈቶችን ማስተጋባት? የኤርትራ ህዝብ ታሪክ ከሌላው የኢትዮጵያ ህዝብ ታሪክ ልዩነት የት ላይ ነው? ቀደም ብዬ እንደተጠቀስኩት የኢትዮጵያ ህዝብ በሰሜን በኩል የጋራ ጠላቶቹን ባንድነት እየተከላከለ ለብዙ ዘመናት የጋራ ትግል ህይወት ማሳለፉ ሊዘነጋ አይችልም። የኢትዮጵያን ህልውና ለመድፈር የወረሩንን ቱርኮችን፣ ግብጾችን፣ እንግሊዞችንና ጣሊያኖችን ለመቋቋም ግንባር ቀደሞች የሰሜን ኢትዮጵያ ጀግኖች እነ አሉላ በኳቲት በዶጋሌ የገበሬ ሰራዊት እየመሩ የግብጽና የጣሊያንን ወራሪ ሰራዊት ቅስም መስበራቸው ከቶ እንዴት ሊረሳ ይችላል? እኔ እንደማምነው የኢትዮጵያ ተፈጥሮ ድንበር ራሱ ባህሩ ነው ያለውስ ጀግናው አሉላ አይደለምን?